በቅሎ አባቷ አህያ ይባላል፣ እናቷ ደግሞ ፈረስ ትባላለች። ከሁለት ነው የተወለደችው። አትወልድም፣ እሷ ደግሞ ዘር አትተካም። እንደው ብዙ ነገር ነው ያለው። ምን ለማለት ነው የፈለኩት? በቅሎን ያልመረጠበት ምክንያት በቅሎ አንደኛ የመጀመሪያው ሐሳቧ የራሷ የሆነ ማንነት የላት፣ ስፕሪስ ናት ማለት ነው። የተቀላቀለች ናት። አህያ ሲደመር ፈረስ ናት በቅሎ ማለት ነው። ስለዚህ ምን ማለት ነው? እናንተ የዲያብሎስን ሕግና የኔን ሕግ ቀላቅላችሁ መያዝ አትችሉም። አንድ ወጥ ሕግ ልሰራላችሁ ነው። በዚያውም ላይ አንድ ነገር ተናግሬ መሄድ እፈልጋለሁ። መብረቅ የሚወልደው መብረቅ ነው። መነኮሳት መነኮሳትን ይወልዳሉ። ለምሳሌ በቤቱናው ዓለም ብንሄድ ስርዓተ ቤቱና በአባ ጳውሊ ተጀምሯል። ስርዓተ ምንኩስና ደግሞ በአባ እንጦንስ ተጀምሯል። እንጦንስ መቃርስን ይወልዳል። መቃርስ ደግሞ ጳላሞንን ይወልዳል። ጳላሞን ጳኩሚስን ይወልዳል። ጳኩሚስ ቴዎድሮስ ሮማዊን ይወልዳል። ቴዎድሮስ ሮማዊ አረጋዊን ይወልዳል። አቡነ አረጋዊ አቡነ ተክለ ሃይማኖትን ይወልዳሉ ማለት ነው። ከዛ እነዚህ አባታችን አባ በጸሎተ ሚካኤል አሉ። ብቻ እንደዚህ መነኮሳት መነኮሳትን ይወልዳሉ ነው። ልደትና አንድ ነገር ልናገር። ብዙ አይነት ልደታት አሉ። የአዳም ልደት ከመሬት ነው። የዓለም ልደት ማህበአልቦ ነው። መጀመሪያው ካለመኖር ወደ መኖር ነው። የአዳም ልደት ከመሬት ነው። ከእግዚአብሔር እናት አባትነት አስገኝነት የተነሳ ከመሬት የተገኘ ነው። የሔዋን ልደት ከጎን ነው። የአቤል ልደት ከማህፀን ነው። የምእመናን ልደት ከጥምቀት ነው። የምእመናን ልደት እንደገና ከትምህርት ነው። የሙታን ልደት ከምንድን ነው? የመነኮሳት ልደት ከቆብ ነው። የሙታን ልደት ከመቃብር ነው። ስለዚህ እነዚህ ሁሉ ልደታት አሉ ማለት ነው። ይወልዳል ስንል መነኩሴ አገብቶ ይወልድ አላልኩም። መነኮሳት መነኮሳትን ይወልዳሉ ማለት መነኮሳት መነኮሳትን ወንጦንስን ይወለዶ ለመቃርስ በቆብ ወባስኬማ በቆብም ባስኬማም ወለደው ማለት ነው። ስለዚህ መነኮሳት መነኮሳትን ይወልዳሉ ማለት ነው። ስለዚህ ከዚህ የተነሳ ምንድነው ለማለት የፈለኩት? በቅሎ አትወልድም። እናንተም እንደ ገብረ ሐካይ ሳትወልዱ ማትኖሩ አትሆኑ። በትምህርታችሁ ውለዱ ማለት በክህነት ይወለዳል። ካህናትን ይወልዳሉ። የካህን ልጅ ካህን ከሆነ ዘሩን አወጣ። የሚመን ልጅ መናፍቅ ከሆነ ዘረ ቆርጥም ነው የሚባል፣ ዘሩን አከሰረ ነው የሚባለው። የሚመን ልጅ መናፍቅ ከሆነ ምክንያቱም ዘሩን አወጣ የሚባለው ሰው 50 ኪሎ ዘርቶ ቢያንስ 50 ኪሎ ማግኘት ሲችል 100 ኪሎ ካገኘ አተረፈ ይባላል፣ 100 ደረሰ ይባላል። የሚመን ልጅ የጸሎተኛ ልጅ ጸሎተኛ ሆኖ ከቀጠለ የክርስቲያን ልጅ